ከቤተ መንግስት እስከ ባርነት የሰልማን አልፋሪሲ የብርሃን ጉዞ። አንድ የፋርስ ልዑል በአባቱ ቤተ መንግስት ውስጥ እንደ ወርቅ ተከብሮ የሚኖር የእሳት አምላኪዎች መሪ ልጅ፣ ይህ ሁሉ ሀብትና ክብር ያልበገረው እውነት የት ናት ብሎ ከቤተ መንግስት የጠፋ ሰው ታሪክ ሰምታችሁ ታውቃላችሁ? ዛሬ እውነትን ፍለጋ ሲል በባርነት የተሸጠውን፣ በሰንሰለት ታስሮ ከሀገር ሀገር የተንከራተተውን፣ በመጨረሻም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰልማን ከእኛ ከቤተሰቦቻችን አንዱ ነው እስኪሉ ድረስ የከበረውን የታላቁን ሷሃባ የሰልማን አልፋሪሲን እጅግ አስገራሚና እንባ የሚያስረጭ የህይወት ጉዞ እንመለከታለን። ይህ ታሪክ ዛሬ ለደከመው መንፈሳችን ትልቅ ብርሃን ነው፣ እንዳያመልጣችሁ። የሰልማን የመጀመሪያ ስሙ ሩዝቤህ ነበር። የተወለደው በፋርስ የዛሬዋ ኢራን ሀገር ውስጥ ነው። አባቱ በጣም ሀብታምና የከተማው የመግሊስ ወይም የእሳት አምላኪዎች መሪ ነበር። አባቱ ሰልማንን ከማፍቀሩ የተነሳ አንድም ቀን ከቤት እንዳይወጣ ልክ እንደ ባሪያ ቤተ መንግስት ውስጥ ዘግቶበት ነበር የሚያሳድገው። ሰልማን በቤተሰቡ ሃይማኖት መሰረት የእሳቱ ጠባቂ ነበር። የእሳቱ ነበልባል አንድም ቀን እንዳይጠፋ የመከታተል ኃላፊነት ነበረው። ነገር ግን በልቡ ውስጥ ትልቅ ክፍተት ነበረ። ይህ የምናመልከው እሳት እንዴት አምላክ ይሆናል የሚለው ጥያቄ በየቀኑ ያሳቅቀው ነበር። እውነትን የመፈለግ ጥማት ገና በልጅነቱ ተጀመረ። አንድ ቀን አባቱ በግድ ወደ እርሻ ላከው። በመንገድ ሲሄድ ክርስቲያኖች ሲጸልዩ አየና ልቡ በሰላም ተሞላ። ይህ ከእኛ ሃይማኖት ይሻላል ብሎ አሰበ። አባቱ ሲያውቅበት ግን በጣም ተቆጣ። እግሩን በሰንሰለት አስሮ ቤተ መንግስት ውስጥ ዘጋበት። ነገር ግን ሰልማን ተስፋ አልቆረጠም። ከሰንሰለቱ አምልጦ እውነትን ፍለጋ ከነጋዴዎች ጋር ተደባብቆ ወደ ሶሪያ ተሰደደ። ከአንድ ቄስ ወደ ሌላ ቄስ፣ ከሀገር ሀገር፣ ሶሪያ፣ ሞሱል፣ አሙሪያ የተዘዋወረ በመጨረሻም አንድ ታላቅ ቄስ ሲሞት እንዲህ አለው፣ ልጄ ሆይ በዚህ ሰዓት መሬት ላይ የእውነት መንገድ የያዘ ቄስ የለም። ነገር ግን በአረብ ምድር የኢብራሂም ሃይማኖት የሚያድስ ነብይ የሚመጣበት ጊዜ ደርሷል። ያ ቄስ የነገረው ምልክት ይሄው ነው። ያ ነብይ ሰደቃ ወይም ምጽዋት አይበላም፣ ሀዲያ ወይም ስጦታ ግን ይቀበላል። በትከሻው መካከል ደግሞ የነብይነት ማህተም አለበት። ሰልማን ይህንን ሰምቶ ወደ አረብ ሀገር የሚሄድበትን መንገድ ፈለገ። ከነጋዴዎች ጋር ተስማምቶ ጉዞ ጀመረ። ነገር ግን ነጋዴዎቹ ከዱት። ዋዲል ቁራ በሚባል ቦታ ሰልማንን በባርነት ለአንድ አይሁድ ሸጡት። ያ የፋርስ ልዑል ዛሬ ባሪያ ሆነ። በመጨረሻም ሌላ አይሁዳዊ ገዝቶት ወደ የስሪብ የዛሬዋ መዲና ወሰደው። ሰልማን መዲናን ገና ሲያያት ልቡ ተሸበረ። ያ ቄስ የነገረው የተምር ዛፍ የበዛባት ሀገር መዲና መሆኗን አወቀ። አሁን ቀሪው ምልክት ነብዩን ሰለላሁ ዐለይሂ ወሰለም ማግኘት ብቻ ነበር። ሰልማን በተምር ዛፍ ላይ ሆኖ ሲሰራ ነብዩ ሰለላሁ ዐለይሂ ወሰለም መዲና ወይም ቁባ መግባታቸውን ሰማ። ልቡ በደስታ ሊፈነዳ ደረሰ። ምልክቶቹን ሊያረጋግጥ ሄደ። ጥቂት ተምር ይዞ ሂዶ ይህ ሰደቃ ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ብሉ አሏቸው። እርሳቸው ግን አልበሉም። ሰልማን አንደኛው ምልክት ትክክል ነው በልቡ አለ። በሌላ ቀን ተምር ይዞ ሂዶ ይህ ስጦታ ወይም ሀዲያ ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አብረው በሉ። ሁለተኛው ምልክትም ትክክል ነው አለ። ነብዩ ሰለላሁ ዐለይሂ ወሰለም ከጀርባ ሲሄዱ ሰልማን ወደ ጀርባቸው ተመለከተ። ነብዩ ሰለላሁ ዐለይሂ ወሰለም አወቁበትና ቀሚሳቸውን ትንሽ ዝቅ አደረጉለት። ሰልማን በትከሻቸው መካከል ማህተሙን አየ። ሰልማን እዚያው ተንበርክኮ ነብዩን ሰለላሁ ዐለይሂ ወሰለም እግር ማለምለምና ማልቀስ ጀመረ። እስልምናን ተቀበለ። ያ ከቤተ መንግስት የተነሳው በባርነት የተሸጠው እውነትን ፍለጋ ስንት መከራ ያየው ልዑል በመጨረሻም የብርሃኑን ባለቤት አገኘ። ነብዩ ሰለላሁ ዐለይሂ ወሰለም ሰልማን ከእኛ ከቤተሰቦቻችን አንዱ ነው በማለት ትልቅ ክብር ሰጡት። የሰልማን ታሪክ ዛሬም የሚያስተምረን እውነተኛ እምነት በደም ሳይሆን በልብ ፍለጋና መስዋዕትነት እንደሚገኝ ነው። ስለ ሰልማን አልፋሪሲ አስገራሚ ታሪክ ምን ተሰማችሁ? ኮሜንት ላይ ጻፉልን። ይህንን ታላቅ ታሪክ ሼር በማድረግ ለሌሎችም አድርሱ። ቻናላችንን ሰብስክራይብ በማድረግ በሚቀጥለው ክፍል የምናቀርበውን ሌላ ታላቅ ታሪክ በጉጉት ጠብቁ። ሰላም ለእናንተ ይሁን።